ይሄን ቪዲዮ 11ኛ ክፍል 12 ወይም ሪሚዲያል ፕሮግራም ላይ የተፈጥሮ ሳይንስ ተማሪ ጓደኛ ወይም ዘመድ ካላቸው ሼር አድርጉላቸው፣ ሊጠቅማቸው ይችላል። ኤሌክትሮን ኮንፊግሬሽን ላይ የካታዮን ወይም የአናዮን ኮንፊግሬሽን ስናስቀምጥ ለምሳሌ ይህን ነገር እንመልከት። ራይት ዘ ኤሌክትሮን ኮንፊግሬሽን ኦፍ አይረን ፕላስ 2 ነው የሚለው። የአይረን አቶሚክ ነምበር 26 ነው። በዚህ መልኩ ከሰራችሁት አይረን አቶሚክ ነምበሩ 26 ነው። 26 ኤሌክትሮኖች አሉት። ፕላስ 2 ደግሞ የሚነግረን 2 ኤሌክትሮን ሉዝ አድርጓል። ስለዚህ 2 ኤሌክትሮን ሉዝ ካረገ የኤሌክትሮን ነምበሩ የአይረን ፕላስ 2 24 ነው። therefore 1s2 2s2 2p6 3s2 3p6 4s2 3d4 2 4 10 12 18 20 24 በዚህ መልኩ ኮንፊገሬሽኑን የምታስቀምጡ ከሆነ ስህተት ነው። ስለዚህ የአይረን ፕላስ 2 ኤሌክትሮን ኮንፊገሬሽን እንዴት ነው የምናስቀምጠው? መጀመሪያ የአይረንን ኮንፊገሬሽን እናስቀምጣለን። 26 ነው ኤሌክትሮን 1s2 2s2 2p6 3s2 3p6 4s2 3b6 ይመጣል። አይረን ፕላስ 2 ሲሆን 2 ኤሌክትሮኖችን ሉዝ አድርጓል። ሉዝ የሚያደርገው ከባላንስ ሼል ነው። ባላንስ ሼል ስንል ሃይስት ፕሪንሲፓል ኳንተም ነበር። ፕሪንሲፓል ኳንተም ነምበር 1 አለን። ፕሪንሲፓል ኳንተም ነምበር 2 ወይም ሁለተኛው ሼል አለን። ፕሪንሲፓል ኳንተም ነምበር 3 3s 3p እና 3d አሉ። ፕሪንሲፓል ኳንተም ነምበር 4 አውተር ሞስት ሼል የምንለው አራተኛው ሼል ነው ማለት ነው። ስለዚህ መጀመሪያ ከባላንስ ሼል ወይም ከአውተር ሞስት ሼል ነው ኤሌክትሮኖችን ነው የሚወክሉት። therefore አይረን ፕላስ 2 ላይ 4s ላይ ያሉት 2 ኤሌክትሮኖች መጀመሪያ ሪሙቭ ይሆናሉ ማለት ነው። ስለዚህ የአይረን ፕላስ 2 ትክክለኛ ኤሌክትሮን ኮንፊግሬሽን 1s2 2s2 2p6 3s2 3p6 3d6 በዚህ አግባብ